ሰላልኩኝ ግን ዝም ብዬ ሃይላይት እንደዚህ ጠልጠልላሽ አንዷ ቲክቶከር ሰምቼልሻለሁ። እናትሽ በጠና ታመው አንቺ ግን ቼክ አታረጋቸው። ሻጥር ይሁን አሻጥር ይሁን ችግር ይሁን ጦርነት ይሁን ቂም በቀል ይሁን ጥላቻ ይሁን ምን እንደተፈጠረ ባናቅም እናትሽ ታመው የሚያስታምማቸው አጥተው ከሰራተኛ ጋር ነው የሚኖሩት። አንቺ ግን እዚህ እሽኮለሌት ያለሽ ወሬ እየሰማን ነው። ምን ነው እናት እምዬ እማ መደበቂያዬ መከለያዬ። አቤት ሴት ልጅ እንደው መድኃኒዓለም አደራህን። እኔ ግን ጋይስ ግን እኛ ሴቶች ስንባል ግን ችግራሞች ነና ጥቅመኞች ነና ግን ቤተሰብ ማሬ አቺ ሱሱ የምትባዩ ምን ታረግሻለሽ? ይህ ገዚ ጨምላቃ በግ ገዚ ጋይስ ምን አይነት ሰው ናት? እንትን አንዴ ሰረት ምን አገባኝ ድንባጃም ድናጃም ደነዝ ጥፉ ከዚህ ጋይስ አቤት የዚህ ዘመን ሴት አቤት ጭስ የለም ይላሉ። ጭሱ ለምጮ አራለ ሰማውልሽ። እኔማ ከሀስከፈ ሰማውልሽ። ተይ አንቺ ልጅ ተይ። ፍምስናው ዝናው ፍቅሩ መወደዱ ላይፉ ታሪኩ ያልፋል። እናት ናት። እናት መሸሸጊያ፣ እናት መደበቂያ፣ እናት መከለያ። እናቴ እምዬ ስንቱን ያለፍኩብሽ፣ ስንት ታሪክ የቀየርሽልኝ፣ ስንት ነገር ያረግሽልኝ እንደማለት እናትሽን አይንሽን ላፈር ይበጣዋል እንዴ? ኧረ ተይ በልክ አድርጊው፣ ይሰሙታል። ይሄንን ጉሪሽን ህዝቡ የሰማቅ ግን አይን ላፈር ትባይና ደግሞ ተራው አንቺውንና ትረገጫለሽ። እረፊ እግዚኦ ሴት ልጅ አቤት። እኔም ሴት ልጅ እናት ነኝ ለካስ። አይ ተከራያው ኬኳ እንድታረጊኝ አደራሽ ነው ልጅ